طوبى لمن حفظ الكتاب بصدره. السلام عليكم ورحمة الله وبركاته. دنا تكبراتشو يتنا وندموج سلام ناتشو نيغا هول السلام الحمد لله ملكم. الدرس الثالث አያችሁ አልደርሱ አንልም ማለት ነው። ላሙን አንቀራውም ምክንያቱም ላም ሸምሲያ ይባላል። ይሄኛው ደግሞ አንቀራውም الدرس الثالث ብለን ከሲም በኋላ ላም አንቀራት ምቺን ማለት ነው። الدرسል አንልም ማለት ነው። ሲያገባችሁ الدرس ወደ ሳ ነው የምንሄደው ቀጥታ። ይሄ አስ የሚል ድምጽ አለው። ይሄ ደግሞ አስ ምላሳችን አውጥተን እንቀራዋለን። الدرس الثالث الحروف المقطعة አያችሁ አል የምትለው ላሟን ግልጽ ማድረግ ይኖርብናል። الحروف المقطعة አያችሁ አል ብለን ላሙን እንቀራዋለን። ይሄኛውን አልቀራነው ነበር። ይሄን ደግሞ ቀራነው። ምክንያቱም ምንድነው ከተባለ ይሄኛው ላም ሸምሲያ በማለት ይጠራል። ይሄ ደግሞ ላም القمرية በማለት ይጠራል። ኢንሻአላህ ማብራሪያውን እንደርስበታለን። አሁን ጀማሪ ስለሆን ብቻ ቃላቱን ብቻ ያዙ እናንተ። الحروف المقطعة ألف لام ميم ይሄኛውን ላሙን እንስበዋለን። አያችሁ ላም ብለን በደንብ አድርገን እንስበዋለን። ይሄን ሚምንም እንስበዋለን። በጣም ጥንቃቄ መውሰድ ያለብን ነገር ቢኖር አሊፍ ማለት ይኖርብናል። አሊፍ አንለውም ማለት ነው። ግልጽ ነው። አሊፍ ላም ሚም ሶድ አያችሁ አንዴ አሊፍ ላም ሚም ሶድ ሶድንም በደንብ አድርጋችሁ አውፍሩ እንዲሁም ሳቡት። ይሄኛው ላሙም ይሳባል ሚሙም ይሳባል እንዲሁም ሶድም ይሳባል ማለት ነው። በደንብ አድርጋችሁ ተከታተሉ። አሊፍ ላም ራ እና ተጀማሪ ስለሆናችሁ አንድ ነገር ልንገራችሁ። እዚህ ጋር ይሄኛው አለ አይደል? ይሄ ያለበት ፊደል ይሳባል፣ በደንብ አድርጎ ይሳባል። ግን ያሌለበት አይሳብም ማለት ነው። በደንብ ለምሳሌ ልንገራችሁና ነው። ይሄ አሊፍ ላ አያችሁ ላሙን እንስበዋለን፣ ግን ራን አንስበው ትንሽ ነው። ራ ብለን ዝም ብለናዋለን ማለት ነው። ግልጽ ነው። አሊፍ ላም ራ ቀዩ ያለበት በደንብ ይሳባልና በደንብ አድርጋችሁ መሳብ ይኖርባችኋል። ይሄው አዳምጡኝ። አሊፍ ላም ሚም ራ ካፍ ሀ ያ ዐይን ሶድ ካፍ ሀ ያ ዐይን ሶድ አያችሁ። ይሄን ደግሞ ዐይን ሶድ ብላችሁ መቅራት ይኖርባችኋል። ተለማመዱት፣ አብሽሩ፣ አይከብዳችሁም። አያችሁ ይሄንና ይሄን አልሳብነውም በደንብ ምክንያቱም ከላይ በኩል ይሄ ነገር የለውም ማለት ነው። ይሄኛው ስላሌለው አልሳብነውም። ሁለት ተረካ ብቻ ነው ያሳብነው። ማለትም ሀ ያ ብለን ብቻ ነው የቀራነው። ግልጽ ነው። ጦሃ አያችሁ ይሄን ደግሞ ሁለታቸውም የላቸውም። ስለዚህ በደንብ አልሳብነውም። ጦሃ እንደዛ ነው የምንቀራው ማለት ነው። ለሁለታቸውም የላቸው። ጦሲም ሚም እዚህ ጋር አንድ ነገር ልንገራችሁ እዩን። ምሳሌ ጦሲን ነበር አይደል? ሲን ኑን ስኩን ነበረች። ግን ያቺ ኑን ስኩንዋ በዚህ ሚም ትገባለች። ስለሚትገባ ከዛ ይጨፈለቃል። በሚጨፈለቅ ሰዓት ያ ደግሞ ኑኗ አትታይም ማለት ነው። ገባችሁ? ጦሲን ሚም አንልም። ጦሲም አያችሁ ወደ ሚም ነው የምንሄደው። ቀጥታ ሙባሸረተን ቀጥታ ወደ ሚም እንሄዳለን። ጦሲም ሚም አያችሁ ጦሲን ሚም አይደለም የምንለው። በደንብ አድርጋችሁ ያዙልኝ፣ አብሽሩ። ጦሲን ጦሲን ይሄንን ኑኑን እንቀራላታለን። ሲን ብለን ኑኑን እንቀራዋለን ምክንያቱም ሚም ስላልመጣ ማለት ነው። ቀደም ግን በዚህ ቦታ ግን ምን መጥቶ ነበር? ከሲን በኋላ ሚም ስለመጣብን ኑን የነበረችው በውስጥ አውቅነት ኑን ነበረች። ያቺን አልቀራናትም። ግን
እዚህ ጋር ደግሞ እንቀራዋለን ሲን ብለን ምክንያቱም ከሲን በኋላ ምንም ፊደል አልመጣም ማለት ነው ግልጽ ነው ሐሳቤ ያሲን ሶድ ማወፈር ይኖርብናል ይህን ፊደል ሶ ያችሁ ሶድ حميم حميم عين سين قاف አንደኛው አቀራር ሁለተኛው አቀራር አለ حميم عين سين قاف ሁለቱንም አንድ ላይ መቅራት ትችላላችሁ ይሄ ብቻው መቅራት ትችላላችሁ قاف ኑን የዛሬ ደርሳችን በዚህ ያበቃል እና አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ሁሌ እንዲደርሳችሁ የደውል ምልክቱን ነክታችሁ ኦል አድርጉት ሳይመችኝ ሲቀር የተወሰነ ቆይቼ መጥቻለሁ አፈን በጣም ይቅርታ እናንተ ደግሞ ኮሜንት ላይ አስቀምጥላችኋለሁ ደርስ ሙሉ የራሴን ደርስ የለቀቅኩት አለ ሙሉ ከዛ ያን ደግሞ ገብታችሁ መከታተል ትችላላችሁ እስካሁን ድረስ ስላዳመጣችሁኝ ጀዛኩሙላህ ኸይራን ባረከላሁ ፊኩም ምናልባት ያልገባችሁን ቦታ ካለ ኮሜንት ላይ አስቀምጡልኝ ወሰለላሁ ወሰለም ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ለቅርአት ለማሰማት መመዝገብ የምትፈልጉ ልጆች ከታች ኮሜንት ላይ አስቀምጥላችኋለሁ እሱ ነው ወሰለላሁ ወሰለም ዐላ ነብይና ሙሐመድ وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته ألا لله الدين الخالص والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى إن الله يحكم بينهم فيما هم فيه يختلفون إن الله لا يهدي من هو كاذب كفار